ሰላም ጤና ይስጥልኝ ውድ የቻናል ቤተሰቦች እንዴት ከረማችሁ? ዛሬ ይዤላችሁ የመጣሁት ቴክኖ ኪፓድ ስልክ ነው። T528 ትባላለች ሞዴሏ። ይቺ ስልክ እንግዲህ ፓስወርዷ ተረስቶ፣ ስለዚህ መክፈቻ ቁጥሯን ሪድ ወይም ደግሞ ሙሉ ለሙሉ ማጥፋት ወይም ክሊር የምናደርግበትን መንገድ በሁለት አይነት ፍሪ ቱሎች ነው ማሳያችሁ። ክራክ የሆኑ ፍሪ ቱሎች ነው ማሳያችሁ። እንግዲህ በቀጥታ በመጀመሪያው ማሳያችሁ GSM አላድል በሚለው ቱል ሲሆን ፍሪ ነው። ይህንን ማግኘት ከፈለጋችሁ የቴሌግራም ግሩፕ ላይ ፖስተዋለሁ። ከዛ ላይ ወርዳችሁ መጠቀም ትችላላችሁ። በቀጥታ እንደዚህ ከከፈትነው በኋላ ስልኳን እንግዲህ ስዊች ማድረግ መጀመሪያ ይጠበቅብናል። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁ ላይክ፣ ሼር እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ልክ እንደምታዩት እንግዲህ ስልኳን ስዊች ካደረግን በኋላ በዩኤስቢ ኬብል እንሰካለን። ከመሰካታችን በፊት መጀመሪያ ግን ማስተካከል ያለብን አለ። ሚዲያቴክ ስለሆነች ሚዲያቴክ የሚለውን በመምረጥ ከዛ ኮኔክት፣ ከዛ ደግሞ ስታርት የምትል በተናለች። ሁለቱንም መጀመሪያ ግን ኮኔክት የሚለውን ከተጫንም በኋላ ስታርት በተኗ ስትበራለን። ስታርት በተኗን አንዴ ክሊክ በማድረግ እናገናኘዋለን። ስንሰካው ልክ እንደዚህ ሪድ ማድረግ ይጀምራል ማለት ነው። እንግዲህ እንደዚህ ፓስወርዱን ሪድ አድርግቶ ይሰጠናል ወይም ደግሞ ያሳየናል ማለት ነው። ይህ ኮዱ እንዳያችሁት እንግዲህ ስልኳን መጀመሪያ ባትሪዋን አውጥተን እናስገባና ከዛ በኋላ ኦን ካረግን በኋላ ካበራን ኮዷን አስገብተን ሪድ ያደረገልን ወይም ያሳየንን ቁጥር ፓስወርዷን እንሞላለን ማለት ነው። 2580 ነው ፓስወርዷ። ቻርጅ እየዘጋብኝ ስለሆነ ባይዘዌ ኬብል እየቀያየርኩ ያለው ቻርጅ ሎ ነበረ ስልኩ። ስለዚህ ግዴታ ቻርጅ መሰካት ነበረብኝ፣ ለዛ ነው የቀያየርኩት ማለት ነው። ልክ እንደምታዩት እንግዲህ ቻርጅ ጨርሶ ስለሆነ ነው። አሁን አበረዋለሁ። ከዛ በኋላ ፓስወርዱን አስገባለሁ። እዚህ ጋር እንግዲህ ከፈለጋችሁ ሪድ፣ ከፈለጋችሁ ደግሞ ክሊር ማድረግ ቲክ አራት ማዕዘኗን ቲክ አርግተን ክሊር ማድረግ እንችላለን ፓስወርዱን ማለት ነው። ልክ እንደምታዩት ቁጥሩን ኮዱን አንብቦልኝ አስገብቼው ከፍቶልኛል ማለት ነው። ልክ እንዳያችሁ። ሁለተኛው ደግሞ MTK ፍላሽ ቱል ይባላል። ሁለተኛው MTK ፍላሽ ቱልም እንደዚሁ ፍሪ ነው። ከፈለጋችሁ ቴሌግራም ግሩፕ ላይ ፖስት አደርግላችኋለሁ። እሱንም አውርደን እንከፍታለን። ልክ እንደዚህ ከከፈተን በኋላ በመጀመሪያ ስልኩን ያው ኦፍ እናደርጋለን ማለት ነው። ስዊች እናደርጋለን። ባትሪ አውጥተንም ሊሆን ይችላል ወይም በቀጥታ ፓወር በተኑን ተጭነን ከዛ ፓወር ኦፍ የሚለውን መርጠን ማለት ነው። እዚህኛው ቱል ላይ ግን ከፎርማት የሚል ነው ያለልን። ፎርማት ነው የምናደርገው፣ ከነ ኮዱን እንዲያጠፋ ነው የምናደርገው። ከማጥፋታችን ወይም ደግሞ ፎርማት ማድረጊያውን ከመንካታችን በፊት ምን መርጥለት አለው ኦፕሽን የሚለው ላይ ገብተን ኦፕሽን መርጠን ነው ፎርማት የምናደርገው ማለት ነው። እንግዲህ ልክ እንደምታዩት እንግዲህ ባትሪ ወጥቶ ወይም ስዊች ሆኖ ሲበራ ኮድ ይጠይቀናል። ስለዚህ እናጠፋዋለን። ከዛ ልክ እንደምታዩት እንግዲህ ፎርማት በተኗን አንዴ ክሊክ ከማድረጋችን በፊት ኦፕሽን የሚለው ላይ ገብተን እዚህ ጋር እችኛዋን ቲክ እናደርግለታለን ማለት ነው። ቲክ ካደረግን በኋላ ፎርማት እንለዋለን። ከዛ እዚህ ጋር ቲክ እናደርግለታለን። ከዛ በኋላ ፎርማት እንለው እንነካለን። ከዛ በኋላ ኬብል እንሰካለን፣ ስልኩን ኦፍ አድርገን ማለት ነው። ልክ እንደምታዩት እንግዲህ ደን ብሎኛል ማለት ነው። በዚህ መልኩ በቀላሉ የቴክኖ T528ን ፓስወርድ ወይም ደግሞ ሎክ ያደረገውን ቁልፉን እንከፍተዋለን ማለት ነው። በቀላሉ ፎርማት አድርገን ልክ እንደምታዩት እንግዲህ
ፎርማት አድርጎ ያው ሜዲን ኢትዮጵያ ስለሆነ ስልኳ በቀጥታ በአማርኛ ነው መጀመሪያ አክቲቭ የምታደርገው። ያው እኛ ቋንቋን እንቀይራለን ከፈለግን የፈለግነው ላይ አድርገን መጠቀም እንችላለን። ነገር ግን እሷ ስከፍት ፎርማት ማድረጉን በቀጥታ ታሳየኛለች። ስለተከታተላችሁ አመሰግናለሁ። በሌላ አስተማሪ ቪዲዮ ዳግም እንገናኛለን። በያላችሁበት መልካም ጊዜ ይሁንላችሁ። ባይ ባይ።